የስድስቱ ቀን የእስራኤልና የአረብ ጦርነት። እስራኤል እንደ ሀገር ህልውና ካገኘች ጀምሮ አነስተኛ ግጭቶችን ሳይጨምር ከአረቦች ጋር 4 ጊዜ ታላላቅ ጦርነቶችን አካሂዳለች። ከነዚህ ጦርነቶች የበረከቱ የአረብ ግዛቶችን በእጇ ያስገባችበት ሶስተኛውና በታሪክም የስድስቱ ቀን ጦርነት ተብሎ የሚታወቀው የእስራኤልና የአረብ ጦርነት አንዱ ነው። ጦርነቱ ለ6 ቀናት በመካሄዱ የስድስቱ ቀናት ጦርነት ዋነኛ መጠሪያው ሆነ። ጦርነቱ በእስራኤል ድል አድራጊነት የተደመደመ ሲሆን በጊዜው ከእስራኤል የሀገርነት ህልውና ማግኘት አንስቶ አካባቢው ፍጥጫና ውጥረት ተለይቶት አያውቅም። እስራኤል ህልውና አግኝታ እንደ ሀገር እንደተመሰረተች የአይሁዳዊቱን ሀገር ህልውና አንቀበልም ያሉ የአቅራቢያ አረብ ሀገሮች ጦር ሰበቁባት፣ የቅርብም የሩቆችም ተባበሩባት። በጦርነቱ ድል አድርጋ ህልውናዋን ማስጠበቅ ቻለች። የመጀመሪያውን ጦርነት በድል ብትወጣም በመጪዎቹ ጊዜያትን መፋጠጡ፣ ነገር መፈላለጉ፣ መቆራቆሱ፣ ጦር መሳበቁ የአካባቢው የሰርክ ክስተት ሆነ። በስድስቱ ቀን ጦርነት ወቅት በአረቦች ከበባ ህልውና የአደጋ ውስጥ ነው ያለችው እስራኤል ጦርነቱን ጀመረች። ቀኑ እንደ ፈረንጆቹ አቆጣጠር ሰኔ 5 1967 ጠዋት ነው። ግብጽ 2 ሰዓት ከ45፣ እስራኤል 1 ሰዓት ከ45። ቀጥል አይነት አሉ የእስራኤሉ አየር ኃይል አዛዥ። የማስጠንቀቂያው ደወል አጓራ። የፈረንሳይ የዩናይትድ ስቴትስ እና የብሪታንያ ምርጥ ጭንቅላቶች ያፈሯቸው የዘመኑ ምርጥ አውሮፕላኖች ተመነጠቁ። ቦምብ አዝንበው አስከሬን ሊያመርቱ ከነፉም። በመካከለኛው ምስራቅ አዲስ ጦርነት። የ67ቱ ጦርነት የመጀመሪያው ቀን በጣም ከባዱ ነበር። ዛሬም ድረስ አልበረደም። የጦርነቱን መጀመር አጥብቀው የፈለጉት ያኔው የእስራኤል መከላከያ ሚኒስትር ጄኔራል ሞሼ ዲያን ቀድመን ማጥቃት አለብን አሉ። ጠቅላይ ሚኒስትር ኤሽኮል ወታደራዊ ድል የመጨረሻው ሊሆን አይችልም በማለት የመከላከያ ሚኒስትራቸውን ሐሳብ ለማስቀየር ሞክረው ነበር። ግን የመከላከያ ሚኒስትሩ ቃል ጸና። ቀድሞ ማጥቃት። ሰኔ 5 ጠዋት ሳይረኑ አጓራ። ከ200 የእስራኤል ጀቶች 12ቱ ሲቀሩ የተቀሩት ሽቅብ ከነፉ ወደ ሜዲትራኒያን ባህር። ባህሩ ጋር ሲደርሱ ቀልብስ ወደ ግብጽ አይነት ነገር። ከዚያ በሆዳቸው ያጨቁትን ቦምብ በግብጽ የጦር ሰፈሮች ላይ ዘረገፉት። የጦር አውሮፕላኖቿ የግብጽን አየር ማረፊያዎች በቦምብ አራሷቸው። እያንዳንዱ ጄት በየ7 ደቂቃ ከ30 ሴኮንድ መሬት አርፎ ነዳጅ ሞልቶ ቦምብ አጭቆ ይበራል። ግብጽ ዮርዳኖስና ሶሪያ ላይ አረብን ያደባያል። 6 ቀን ከ10,000 እስከ 15,000 የሚደርስ ግብጻዊ፣ 6,000 ዮርዳኖሳዊ፣ 2,000 ሶሪያዊ ተገደለ። ከ4,000 በላይ ተማረከ። ከ400 በላይ የአረብ ጀቶች ንቅንቅ ሳይሉ ከሰሉ። እስራኤል 76 ሰው ተገደለባት። 4,500 ቆሰለ። 15 ተማረኩ። 46 አውሮፕላኖች ጋዩባት። የዩናይትድ ስቴትስ 32 የባህር ኃይል ባልደረቦች ተገደሉ። የ1967ቱን ሐምሌና ነሐሴን ብንመለከት ለእስራኤል በጣም ትልቅ ድል ነው። እስራኤል ከመጥፋት አፋፍ ላይ ነበረች። በ6 ቀናት ውስጥ ግን ልክ በ6 ቀን እንደመፈጠር የምትገዛው አካባቢ በ3 እጥፍ ጨመረ ይላሉ የታሪክ ተመራማሪ ጉይላይሮን። በእርግጥም የሲና በረሃ፣ ጋዛ ሰርጥ፣ መላው ኢየሩሳሌም፣ ምዕራባዊ ዮርዳኖስ ወንዝ ዳርቻ፣ የጎላን ኮረብታ፣ ደቡባዊ ሊባኖስ በእስራኤል ቁጥጥር ስር ዋለ። ለእስራኤል ታላቅ ድል። ከአንድ ዓመት በኋላ ግን ነገሩ በጣም የተወሳሰበ መሆኑን ሰዎች መረዳት ጀመሩ። በዘመኑ በዮርዳኖስ ስር የነበረውን የፍልስጤማውያንን የዮርዳኖስ ወንዝ ምዕራባዊ ዳርቻ ወይም ዌስት ባንክን ያዘች። ከሶሪያ ጋር ወደ ተጧጧፈ ውጊያ ገባች። ሶሪያ በድንበር አካባቢ ያሉ የአይሁዳውያንን የሰፈር መንደሮችን በመድፍና ሌሎች ከባድ መሳሪያዎች መታች። የእስራኤል ምላሽ የከፋ ሆነ። በጦርነቱ ውጤት እስራኤል ህልውናዋን ከማስጠበቅ በተጨማሪ የበረከቱ የአረብ ግዛቶችን በእጇ አስገባች። እጅግ ከፍተኛ ወታደራዊ ፋይዳ ያለው የጎላን ኮረብታ ከሶሪያ ነጠቀች። ቀደም ሲል በፍልስጤማውያን ይዞታነት የተከለለውን ምስራቅ ኢየሩሳሌምን በእጇ አስገባች። ዌስት ባንክን ያዘች። በካምፕ ዴቪዱ የሰላም ስምምነት መሰረት ከ34 ዓመታት በፊት ለግብጽ እስከመለሰችው ድረስ የሲናይ ልሳነ ምድርን ተቆጣጥረው ቆየች። በስድስቱ ቀናት ጦርነት የደቡብ ድንበሯን እስከ 300 ኪሎ ሜትር ተለጠጠ። በምስራቅ 60 ኪሎ ሜትር ያህል ተስፋፋች። በሰሜንም 20 ኪሎ ሜትር ርዝማኔ ያለውን መሬት ያዘች። እስራኤል በጦርነቱ በያዘቻቸው መሬቶች በሚሊዮን የሚቆጠሩ አረቦች በፈቃዷና በቁጥጥሯ አዳሪ ሆኑ። በጦርነቱ በያዘቻቸው አካባቢዎች በመቶ ሺዎች ለሚቆጠሩ አይሁዳውያን መኖሪያ የሆነ የሰፈራ መንደሮችን ገነባች። የጦርነቱ ውጤት ወታደራዊ ሚዛኗንም ሆነ የድል አድራጊነት ሞራሏን ከፍ አደረገው። በእስራኤልና በፍልስጤም አረቦች መካከል ለዘላቂ ሰላም መፍትሄው መሬት ለሰላም ነው ቢባልም ድርድሮቹ ተጀምረው ዳር ሳይደርሱ ይከሽፋሉ፣ ይሰነካከላሉ። አልፎ አልፎ የሚፈነዱ የአጭር ጊዜ ግጭቶች ለቀጠናው የተለመዱ ሆነዋል። ሁሌም ተጠንቀቅ፣ ሁሌም ቀበቶ ማጥበቅ ለአይሁዳዊቷ ሀገር ባህሪዋ ሆኖ እንደዘለቀ ነው። የ1967ቱ ጦርነት የተጀመረው የግብጽ ፕሬዝዳንት ገማል አብዲ ናስር
ከ1956ቱ ጦርነት በኋላ ሲና በረሃ የሰፈረውን የተባበሩት መንግስታት ድርጅትን ታዛቢ ሰራዊት በማስወጣታቸው ነው የሚሉ አሉ። ናስር የቲራንን ሰርጥ በመቆጣጠራቸው ነው የሚሉም አሉ። ሁለቱም ልክ ይሆኑ ይሆናል። ግን ጥያቄው ያጭራል። የተባበሩት መንግስታት ድርጅት ልዩ መልእክተኛ ኢየሩሳሌም ውስጥ ሲገደሉ ጦርነት ለምን አልተጀመረም ነበር የሚል ጥያቄ፣ ወይም እስራኤል በ1948ቱ ጦርነት 112 የአረብ ሰፈሮችን ወይም 500 ስኩዌር ማይልስ ስትቆጣጠር ጦርነቱ እንዴት አልተነሳም አይነት ጥያቄ። በጦርነቱ ወቅት በዩናይትድ ስቴትስ የእስራኤል አምባሳደር የነበሩት ማይክል ቤ ኦሬን የ6 ቀን ጦርነት ባሉት መጽሐፋቸው እስራኤል ከአሜሪካ ያገኘችውም ሆነ ራሷ ያሰባሰበችው መረጃ የግብፁ ፕሬዝዳንት ገማል አብድ ናስር ደም መፋሰሱን እንደማይፈልጉት የሚያረጋግጥ ነበር ይላሉ። በቅርብ ይፋ የሆነው ሰነድ እንደሚያመለክተው የእስራኤሉ ጠቅላይ ሚኒስትር ሌቪ ኤሽኮለም ጦርነቱን አይፈልጉትም ነበር። የአሜሪካው ፕሬዝዳንት ሊንደን ጆንሰንም ሆኑ የሶቪየት ህብረት መሪ በዚያን ወቅት ጦርነትን መለኮስን አልፈለጉትም። ጦር እያደራጁ ጦርነት አንፈልግም፣ ተፋላሚዎችን እስከ አፍንጫቸው እያስታጠቁ ውጊያ እንዳይጫር አሳሰቡ ብሎ ነገር በእርግጥ ግራ አጋቢ ነው። ከሁሉም በላይ ስር የሰደደው የአረብ አይሁድ መጠላላት እያባባሱ ጦርነት አያስፈልግም ማለት ከእውነታው ጋር መላተም ነው። ዮርዳኖስ ተቆጣጠሩ የነበረው ምዕራባዊ ኢየሩሳሌምን የማረከው የእስራኤል ጦር ባልደረባ የነበሩት ዩራም ሻሞስ እንደሚሉት ግን ጦርነቱ ለእስራኤል አስፈላጊና ጠቃሚ ነበር። እስከዚያ ጊዜ ድረስ እኛ ተበድለን ህዝብ ነበርን፣ ደካሞች ነበርን። በአይሁድ ታሪክ እጅግ መጥፎ ከሆነው ከሆሎኮስት ትቢያ ገና ብቅ ማለታችን ነበር። የአይሁድ ህዝብ ከናዚ ጭፍጨፋ ከ25 ዓመታት በኋላ ዳግም ያንሰራራበት ነው። በእርግጥም ይህ የመጨረሻው አልነበረም። ጠቡ አልተወገደም፣ ውጊያው እንጂ ጦርነቱ አላባራም። 1973 ሌላ ጦርነት ነበር። ከዚያ በኋላ የሊባኖስና የእስራኤል ጦርነት፣ የፍልስጤምና የእስራኤል ጦርነት፣ የሺአ ሚሊሻና የእስራኤል ጦርነት፣ የሐማስና የእስራኤል ጦርነት አሁንም እንደቀጠለ ነው።